እንግዲህ ቤተ ሳይዳ ሲተረጉሙት የግዕዙን ወደ ግዕዝ ቃል ሲያመጡት ዘውቱ ቤተ ሳይል ማለት ነው ብለው አስቀምጠውታል። የይቅርታ ቤት ማለት ነው። ስለዚህ ቤተ ሳይዳ ሲተረጎም ቤተ ሳይል ነው። ቤተ ሳይል ሲተረጎም ደግሞ የይቅርታ ቤት ነው። ስለዚህ የትምህርታችን ርዕስ የምን ቤት ነው ማለት ነው? ሁላችሁም አላችሁ? የምን ቤት? ሁላችሁም ተናገሩ። የምን ቤት? የይቅርታ ቤት በሏ። የምን ቤት? የይቅርታ ቤት። እንግዲህ ይቅርታን ስናነሳ ይቅርታ ለእግዚአብሔር የባህሪ ገንዘቡ ነው። እግዚአብሔር በባህሪው ይቅር ባይ ነው። እግዚአብሔር በባህሪው በሉላችሁ ይቅር ባይ ነው። ምንድነው? እግዚአብሔር ይቅር ባይ ነው። እንግዲህ እግዚአብሔር ይቅር ባይ የሆነው እግዚአብሔር ለልጆቹ ይቅርታውን፣ ቸርነቱን፣ ስርየተ ኃጢአቱን የሚያድልበት የልጆቹን ምስጋና ጸሎት የሚቀበልበት ፈውሱን ድህነቱን የሚያደርግበት ድህነተ ሥጋውን ድህነተ ነፍሱን የሚፈጽምበት ስፍራና ቦታ የምን ቦታ ይባላል? የይቅርታ ቤት ይባላል። እግዚአብሔር ልጆቹን ምን የሚልበት ቤት? ይቅር የሚልበት ቤት። በቤቱ እግዚአብሔርን ይቅርታ ፈልገንና ሽተን የተገኘነውን እኛን ልጆቹን እሱ አምላካችን እግዚአብሔር ሁላችንንም ይቅር ይበለ። አሜን በሉ እንጂ አሜን በሉ። የማን ይቅርታ ያስፈልገናል? የማን ይቅርታ? እግዚአብሔር ይቅርታ ያስፈልገናል። እንግዲህ ቤተ ሳይዳ ማለት የይቅርታ ቤት ማለት ነው ብለናል። እዚህ ላይ ቤተ ሳይዳ በኢየሩሳሌም የነበረች የመጠመቂያ ስፍራ ናት። የምን ስፍራ ናት? የመጠመቂያ ስፍራ ናት። በዚህች የመጠመቂያ ስፍራ ላይ ወንጌላዊ ቅዱስ ዮሐንስ እንደጻፈው ይቺ ቤተ ሳይዳ 5 እርከኖች ነበሯት ይለናል። ስንት እርከኖች ንገሩኝ? ስንት እርከኖች? የእነዚህን ምስጢር ነው የምንመለከተው ምዕመናን። በቤተ ሳይዳ የነበሩ 5 እርከኖች ምንድናቸው? በእነዚህ 5 እርከኖች ላይ እግዚአብሔርን ደጅ ይጠኑ የነበሩ 5 አይነት ወይም የተለያየ 5 አይነት በሽታ ያደረባቸው ሕሙማን በዚህች በቤተ ሳይዳ እንደነበሩ ወንጌላዊው ቅዱስ ዮሐንስ በዚህ ምዕራፍ ላይ ጽፎልናል። እንግዲህ እንደተነሳንበት ርዕስ ቤተ ሳይዳ የይቅርታ ቤት ብለናል። የምን ቤት ብለናል? የይቅርታ ቤት። ይቅር ባዩ እግዚአብሔር ልጆቹን ምን የሚልበት? ይቅር የሚልበት፣ ይቅርታውን የሚያድልበት፣ ፈውሱን የሚሰጥበት፣ ድህነቱን የሚሰጥበት ስፍራ ቦታ ነው። በዚች ስፍራ ላይ 5 እርከኖች፣ 5 መደቦች፣ 5 መወጣጫዎች፣ ደረጃዎች ነበሯት ነው የሚለው። በቅድሚያ የቤተ ሳይዳን ምሳሌ ስንመለከት ቤተ ሳይዳ የቤተ እግዚአብሔር ምሳሌ ናት። የምን ምሳሌ ናት? የቤተ እግዚአብሔር ምሳሌ ናት። የቤተ መቅደሱ ምሳሌ ናት። እግዚአብሔር በቤተ መቅደሱ እርሱ በሚገኝበት ስፍራ ላይ ሰዎች ጸሎታቸውን፣ ምስጋናቸውን ቢያቀርቡ እግዚአብሔር የሰው ልጆችን ምስጋና ጸሎት እንደሚቀበል ስርየተ ኃጢአትን እንደሚያድን ቀደም ሲል በብሉይ ኪዳኑ በዚህ በመጽሐፈ ነገሥት ቀዳማዊ ምዕራፍ 9 ቁጥር 4 ላይ ተጽፎ እናገኘዋለን። ሁለተኛ ዜና መዋዕል ምዕራፍ 7 ቁጥር 12 ላይ ተጽፎ እናገኘዋለን። እንዲህ ነው የሚለው። የተወደዳችሁ የእግዚአብሔር ቤተሰቦች እንግዲህ ቀደም ሲል
የዳዊት ልጅ ሰሎሞን እስከተነሳበት ዘመን ድረስ ሰዎች መስዋዕታቸውን ጸሎታቸውን የሚያቀርቡባት ከሙሴ መነሳት ጀምሮ የነበረችው ደብተራ ኦሪት ትባላለች። የኦሪት ድንኳን ማለት ነው። የምን ድንኳን? የኦሪት ድንኳን። ከደብተራ ሙሴ አስቀድሞ የነበሩ ቅዱሳን አባቶች በተቀደሱ ተራራዎች ላይ መስዋዕት ይሰዉ ነበር፣ ጸሎት ይጸልዩ ነበር፣ ምስጋና ያቀርቡ ነበር፣ አምልኮታቸውን ይፈጽሙ ነበር። ከሙሴ አስቀድሞ የነበሩ ማለት ነው። ከሙሴ በኋላ ግን እግዚአብሔር ለሙሴ በተለይ ወደ ደብረ ሲና ተራራ ወጥቶ 40 መዓልት 40 ሌሊት ቆይቶ ሳይበላ ሳይጠጣ በጾም በጸሎት ከእግዚአብሔር ጋር የተነጋገረ 40 መዓልትና 40 ሌሊት ሙሴ ከእግዚአብሔር ጋር ቆየ ነው የሚለው። ከማን ጋር ቆየ? ከእግዚአብሔር ጋር ቆየ። አይገርምም? ከእግዚአብሔር ጋር ሰው ሲቆይ መሰልቸት የለ፣ መታከት የለ፣ መራብ የለ፣ መጠማት የለ፣ እህል አያስፈልግ፣ መጠጥ አያስፈልግ። በእውነት ሁል ጊዜ ለዚህ ለሚበላው፣ ለሚጠጣው፣ ለሚለበሰው፣ ለምንኖርበት እንዳንጨነቅ ሁል ጊዜ ከእግዚአብሔር ጋር መኖርን፣ መዋልን፣ ማደርን አምላከ ሙሴ እግዚአብሔር ለሁላችን የሚያድለን በእውነት የሙሴ አምላክ እግዚአብሔር ከእሱ ጋር ነው። አሁን ይገርማችኋል፣ እንዲህ በጭንቀት ተወጥረን ያለ ነው፣ ታውከን ያለ ነው፣ እየፈራን እየደነገጥን እየታወክን እየሰጋን የምንኖረው ለነገ የምንጨነቀው የተወደዳችሁ እግዚአብሔር ቤተሰቦች ከእግዚአብሔር ጋር የመኖር ህልውናችን የቀጨጨና የኮሰመነ ስለሆነ ነው። ሰው ከእግዚአብሔር ጋር በኖረ ቁጥር ጭንቀት የለበትም፣ ፍርሃት የለበትም፣ ረሃብ የለበትም፣ ስጋት የለበትም፣ ጥማት የለበትም። ሰው ከእግዚአብሔር ጋር ሲኖር መልአክ ነው የሚሆነው። ምንድን ነው የሚሆነው? መልአክ ነው የሚሆነው። የዚህን ዓለም ጉዳይ ይንቀዋል። ዓለም በእሱ ዘንድ የተናቀች ትሆናለች፣ የሞተች ትሆናለች። ስለዚህ ሙሴ ከእግዚአብሔር ጋር 40 መዓልት 40 ሌሊት ቆየ። ደብረ ሲና ተራራ ናውጣ ሲለው ስንቅ አልያዘም፣ በአገልግል ጥሬ አልያዘም። ገርማቸዋል። እንደ ዛሬ ገዳም ተጓዦች በሱ አልያዘም። ኧረ በሱስ እንደው መቼም ያው ፍጹማን ስላልሆነ ለቁመተ ሥጋ ያስፈልገናል፣ ጥሬው ቆሎ ያስፈልገናል። አሁን እንደው በእውነት በጣም የሚደንቅ ነው። ያው አሁን አይነ ጾም ላይ ነው። እንደው ብዙም ባናነሳው እንዴ ተራራ ላይ ወጥቶ እኮ በሬ የሚጥል አለ፣ ተሳስቻለሁ፣ ሙክት የሚጥል አለ፣ ስራዬ ብሎ አስቦበት እንደው የእንጀራ ክምር ጭሎ የሚወጣ አለ። እኔ በእውነት በጣም ከአእምሮዬ ሁልጊዜ የማይጠፋው የግሸን ደብረ ከርቤ አንባ መንፈሳዊ ጉዞ ነው። ያቺ ስፍራ መስቀለኛ ስፍራ ናት። ምን አይነት ስፍራ ናት? ቅዱስ መስቀሉ ያለባት ስፍራ ናት። ሰው በብዙ ውጣ ውረድ እዚያ ስፍራ ላይ በረከት ለማግኘት ተጉዞ ይሄዳል። ተራራውን ይወጣል። እንዴ እዚያ ምኩራብ የተገኘው ክርስቶስ በእውነት እንደው ጅራፉን ይዞ እዚያ ላይ ቢገለጥ ስንት በግ፣ ስንት በሬ፣ ስንት ፍየል በከሰረ ነበር። ነጋዴ ሁሉ የበሬ ገበያ ነው የሚመስለው። እንዴ በጣም እኮ ተፈታትኖናል። ሊገርማቸዋል። እዚህ ያልተውን እዚያ ደግሞ የበለጠ ይከተልናል። እንዴት ነው ይህን የዓይን አምሮቱን የሥጋ ፍላጎቱን የምናመልጠው? ሙሴ ወደ ደብረ ሲና ተራራ ሲወጣ እንዳልኳችሁ ኢያሱን ነው አስከትሎ የወጣው። ምንም አይነት ስንቅ አልያዘም። በዚያም ወራት እንጀራ አልበላም ውሃም አልጠጣም ነው የሚለው። ያለ እህልና ያለ ውሃ 40 መዓልት 40 ሌሊት ቆየ ይለናል። ከዚያ ሲወርድ እስራኤል ዘሥጋ የሚመሩበትን ታቦተ ሕግ ጽላተ ሕግ ተቀብሎ ወረደ። ከቃሉ ጋር ናቸው። ተቀብሎ ምን አለ? ወረደ። ከዚያ በኋላ ነው እንግዲህ ለዚያች ለታቦቱ ለጽላቱ ማደሪያ መኖሪያ እግዚአብሔርና የሰው ልጆች በታቦቱ አማካኝነት እግዚአብሔር የሰው ልጆች በቃል ኪዳኑ ታቦት እያደረ
ያነጋግር ዘንድ ደብተራ ኦሪት እንድትሰራ መመሪያ ሰጠ። አሰራሯን እግዚአብሔር አሳየ፣ ገለጠ። እዚህ አማካኝነት ደብተራ ኦሪት ተሰራይ፣ ተቋቋመች። በዚያን ዘመን መስዋዕቱ ይሰዋባት፣ ጸሎቱ ይቀርብባት፣ ምስጋናው ይቀርብባት፣ ታቦተ ሕጉ ይከብርባት ነበረ ደብተራ ኦሪት። እቺ ደብተራ ኦሪት እስከ ንጉሡ እስከ ዳዊት ዘመን ቀጠለች። ሙሴ ዳዊት ነው የሚለው ከዕለታት በአንድ ቀን በዚህ በመጽሐፈ ሳሙኤል ካልዕ ምዕራፍ 7 ስታነቡ እግዚአብሔር ዳዊትን በዙሪያው ካሉ ጠላቶቹ አሳረፈው ነው የሚለው። በዙሪያው ካሉ ጠላቶቻችን እግዚአብሔር ያሳረፈ፣ ይህንን ዕረፍት ያድለን። ጠላት ስንል ጠላት ብለን ስናነሳ ጎረቤቶቻችንን ድንበርተኞቻችንን እንዳናነሳ የእግዚአብሔር ቤተሰቡ የሰው ልጅ ጠላት ጥንተ ጠላታችን ዲያብሎስ ነው። የሰው ልጅ እንዳያርፍ የሚያደርግ ሕሊናው እንዳያርፍ ኑሮው እንዳያርፍ የሚያደርግ የሚፈታተን እሱ ነው። ስለዚህ በዙሪያው ካሉ ጠላቶቹ አሳረፈው ዳዊትን። ወዲያው በሕሊናው የደብተራ ኦሪት የታቦተ ሙሴ የጽላተ ሙሴ የጽዮን በደብተራ ኦሪት መቀመጥ ጉዳይ አሳሰበው። ወዲያው አዘነ፣ ቆዘመ፣ ተከዘ። አዝኖ ተክዞ እያለ በወቅቱ የነበረው ነቢይ ናታን ወደ ቤቱ መጣ። እስኪ እንኳን ደስ ያለህ ልበለው፣ እግዚአብሔር በዙሪያው ካሉ ጠላቶቹ አሳርፎታል፣ ገላግሎታል፣ እንኳን ደስ ያለህ ልበለው አለና መጣ። ነቢዩ ናታን አዝኖ ተክዞ አገኘው። ምን ሆነ አዝነሃል አለው። ያላዘንከው አንይዘ እንደምታየው እኔ ቤት ሲኖርበት ቤተ መንግስቴ በጥድ በዘግባ በዋንዛ የታነጸ የተንቆጠቆጠ ያጌጠ ያማረ ነው። ታቦተ ጽዮን ግን ሙሴ ባሰራው አሮንቄ ድንኳን ነው ያለችው። እንዴት አላዝንም አለው። ታዲያ ምን ችግር አለ? አትሰራውም አለው። ይሄስ በአንተም ትእዛዝ በእኔም ሀሳብ አይሆንም። እግዚአብሔርን ፈቃድ እንጠይቅ። የማንን ፈቃድ እንጠይቅ? የማን ፈቃድ? መመናል ቤተ እግዚአብሔርን ለመስራት የማን ፈቃድ ያስፈልጋል? እግዚአብሔርን ፈቃድ። የቅድስት ሥላሴን ቤት ለመስራት በእውነት ሥላሴ ስለፈቀዱላችሁ እግዚአብሔር የተመሰገነ ይሁን። ሥላሴ ያልፈቀዱለት የፈለገው ብር ቢተፈረፈው ወርቁ ይበዛው ብሩን ምን ላድርግ ቢል ካልተፈቀደለት እዚህ ላይ እፍኝ ጠጠር፣ እፍኝ አሸዋ፣ እፍኝ ሲሚንቶ መጨመር አይቻለው። የፈቀደለት ሰው ነው እጁ ለዚህ ስራ የሚዘረጋው። ስለዚህ ፈቃድ እግዚአብሔርን እንጠይቃለን። ዳዊት ንጉሥ ነው፣ ሁሉ አለው፣ ወርቁ ብሩ በእጁ ነው። ማዘዝ ይቻለዋል፣ መስራት ይቻለዋል። ግን የእግዚአብሔር ፈቃድ እንጠይቃሉና ተያይዘው ሱባኤ ገቡ። ምን ገቡ? ጸሎት ያስፈልጋል። ይገርማቸዋል። ለካችን ዲና ያለ ወዘነወል የሳል ወዘትክሩ ገቢረው ኢምንተኒ ያለ ፈቃድ ምንም ማድረግ አይቻላችሁም። በቅዱስ ዮሐንስ ወንጌል ምዕራፍ 15 ቁጥር 4 ላይ ስታነቡ ያለ ፈቃድ ምንም ማድረግ አይቻላችሁም ነው ያለው። ፈቃድ እግዚአብሔርን ጠየቁ። ወዲያው እግዚአብሔር ፈቃድ ባንተ ሳይሆን ከአብራክ በሚወለደው በሚገኘው በሶሎሞን አማካኝነት ይሰራል። አንተ ግን አኳ አንተ ዘታንጽ ቤተ ለስብሐት እኔ የምከብርበትን ታቦቱ የሚቀመጥበትን ልጆችን የምባርክበትን ይህን ቤተ መቅደስ ያንተ እጅ አይሰራም አለው። የማን እጅ አይሰራም አለው? አዎ እንግዲህ ልበ አምላክ ቢሆንም ጥሩ ዳዊት በድሎ ነበረ። ኦርዮን የተባለውን ሰው ሚስቱን ቀምቶ ነውሩን ኃጢአቱ ለመሸፈን ሲል በጦር ሜዳ ባላወቀው መክሮ ዘክሮ በድንጋይ ተወግሮ ተደብድቦ እንዲሞት አድርጎ ነበር። እግዚአብሔር የደም አፍሳሾችን ገንዘብ አይፈልግም። የሌቦችን ገንዘብ አይፈልግም። የጠማኞችን ገንዘብ አይፈልግም። የግፈኞችን ገንዘብ አይፈልግም። ሰራተኞቻቸውን የሚያስጨንቁ ሰዎች ገንዘብ አይፈልግም። ምዕመናን እግዚአብሔር የሚፈልገው ንጹሕ ባህሪ ስለሆነ ንጹሕ ነገር ነው። ንጹሕ ነገርን እግዚአብሔር እንድናቀርብ ቸርነቱን ይቅርታውን ለሁላችንም ያበዛል።
ስለዚህ አንተ እጅ አይሰራም አለ። የሚሰራው ከአንተ የተወለደው ነው አለ። የዳዊት ዘመን አለፈ፣ ሰሎሞን በዙፋኑ ተተካ። እግዚአብሔር በተናገረው አማካኝነት ቤተ መቅደሱን ሰራ። ሰርቶ ሲፈጽም እግዚአብሔር ለሰሎሞን ተገለጠለት ነው የሚለው። ምን አለለት? ተገለጠለት። ሰሎሞን ጸሎትህን ሰምቻለሁ፣ ልመናህን አይቻለሁ። ይህን የሰራኸውን ቤት ስሜ ለዘላለም በዚያ ያድር ዘንድ ይህን ቤት ቀድሼዋለሁ አለ። ምን እየዋለሁ አለ? ቀድሼዋለሁ። የዚህ ቤት አገልግሎቱ ምን እንደሆነ ሲያስረዳና ሲያጠይቅ እንዲህ አለ። ሰዎች ኃጢአት ሰርተው ምን ሰርተው ንገሩ? ኃጢአት ሰርተው በድለው ከፍተው እነሆ ወደ ልባቸው ተመልሰው ኃጢአታቸውን ትተው ራሳቸውን አዋርደው ዝቅ አድርገው በዚህ ስፍራ ላይ ቢጸልዩ ጸሎታቸው እሰማለሁ። ስለዚህ ይህ ስፍራ የይቅርታ ስፍራ ነው። የምን ስፍራ ነው? የማን ይቅርታ የሚገኝበት? የእግዚአብሔር ይቅርታ የሚገኝበት፣ ሰዎች ስርየተ ኃጢአትን የሚያገኙበት፣ በእግዚአብሔር የሚባረኩበት፣ ጸሎታቸውን እግዚአብሔር የሚቀበልበት ስፍራ ነው። የተቀደሰ ስፍራ ነው። በብሉይ ይህን የመሰለ ቃል ኪዳን አለው። ስሜ ለዘላለም በዚያ ያድር ዘንድ ይህንን ስፍራ ቀድሼዋለሁ። እስከ መጨረሻው ድረስ እስከ ዘላለም በዚህ ስፍራ ላይ ለሚጸለዩ ጸሎቶች፣ ለሚቀርቡ ልመናዎች ለመስማት ጆሮዎቼ የተከፈቱ ናቸው፣ ዓይኖቼ የተገለጡ ናቸው ይላል የሰራዊት ጌታ እግዚአብሔር አምላካችን። ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። ርዕሳችን ምንድን ነበረ? ቤተሳይዳ በሉ እንጂ ምንድን ነው ርዕሳችን? ንገሩ ይደግማችሁ። ቤተሳይዳ ማለት ሲተረጎም ምንድን ነው? የይቅርታ ቤት። የይቅርታ ቤት ግዕዙ ዘውዑት ቤተሳይድ ይለዋል። የይቅርታ ቤት ማለት ነው። እንግዲህ ምዕመናን በብሉይ ኪዳንም በሐዲስ ኪዳንም እግዚአብሔር የይቅርታ ስፍራ አለው፣ ነበረው፣ ይኖረዋል። የይቅርታ ስፍራ ያላሳጣን እግዚአብሔር ምስጋና ይድረሰው እና በሐዲስ ኪዳን ተገልጦ በኢየሩሳሌም የመጠመቂያ ስፍራ በሽተኞች የሚደኑባት፣ ደጅ የሚጠኑባት፣ የሚጠመቁባት፣ ተጠምቀው ከደዌያቸው የሚፈወሱባት፣ ዕውራን የሚበሩባት፣ አንካሶች የሚቀኑባት፣ ጎባጦች ወገባቸው ቀንቶላቸው የሚሄዱባት፣ እግራቸው የተደመለበለ ተስተካክሎላቸው አካላቸው ሙሉ ሆኖ ድነው የሚሄዱባት ስፍራ፣ ልምሾ የሆኑ አካላቸው ሙሉ የሚሆንባት የእግዚአብሔር የይቅርታ ስፍራ ነበረች። ያቺ ስፍራ ማን ትባላለች አለ? ኧረ ንገሩኝ። ቤተሳይዳ። ኧረ ቤተሳይዳ በሉ እስቲ። ቤተሳይዳ። ቤተሳይዳ ላይ ነው አሁን የምንገኘው ምዕመናን። እግዚአብሔር በብሉይ ኪዳን ነው፣ እግዚአብሔር በሐዲስ ኪዳን ነው። እግዚአብሔር ዛሬም ላለነው ልጆቹ ቤተሳይዳን አላሳጣንም፣ የይቅርታ ስፍራ አላሳጣንም። በስጋ የታመምነው በነፍስ የታመምነው የምንፈወስበት ስፍራ አላሳጣንም። በእውነት አሳጥቶናል እንዴ? አላሳጣንም። ይገርማል። አቤት በእውነት ዛሬ እንደ ሆስፒታሎች፣ እንደ ጤና ጣቢያዎች፣ እንደ ክሊኒኮች መቃበብ፣ መጨከን፣ ገንዘብ መብዛት፣ ዝርፊያ መብዛት፣ ስህተት መፈጸም። ይቺ ቤተሳይዳ ባትኖርልን ኖሮ የት እንደርስ ነበረ? ተስፋ እንደማስቆረጥ እንግዲህ ታማኞቹ በታማኝነት ተምረው ለትምህርታቸው የታመኑትን አይመለከትም። ያልታመኑ ለገንዘብ የሚሰሩ ለገንዘብ የሚኖሩ የሕክምናውን ጠባይ ያበላሹ ያቆሸሹ ሰው የሚመርጡ
በስነ ምግባር የማያገለግሉ የሚያጠባጥሩ ሰው የሚመርጡ ፊት አይተው የሚያዳሉ ምድር ላይ በበዙባት ይህች ቤተሳይዳ ባትኖር ኖሮ የት እንደርስ ነበረ? ቤተሳይዳ የእግዚአብሔር የይቅርታ ስፍራ፣ የእግዚአብሔር የምን ስፍራ? የይቅርታ ስፍራ። በዚች ስፍራ ላይ እግዚአብሔር ፈውሱን ያደርጋል፣ ድህነቱን ያደርጋል። አልተቋረጠም። ብሉይ ኪዳኑ ላይ አልቀረም። ቤተሳይዳ የመጠመቂያ ስፍራ ምዕመናን አልቀረም። እዚያው ላይ ወደ ሐዲስ ኪዳን ተሸጋግሯል። ከሐዲስ ኪዳንም እኛ ዘመን ላይ ደርሷል። ያቺ ቤተሳይዳ ዛሬ እኔና እናንተ በ40ና በ80 ቀን ተጠምቀን ለምን ልጅነት ለምናገኝባት ለቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ምሳሌ ናት። ምንድን ናት? ምሳሌ ናት፣ መነሻ ናት። እኛ ቤተሳይዳ ቤተክርስቲያናችን ናት፣ አውደ ምሕረታችን ናት። ወንጌል የምንሰማባት፣ በአባቶች መስቀል የምንባረክባት፣ ቅዳሴውን የምናስቀድስባት፣ ዝማሬውን የምንዘምርባት፣ ሰዓታቱ የሚደርሱባት፣ የቅዱስ ያሬድ ዜማው የሚቀርብባት የምስጋና ስፍራችን የእግዚአብሔርን ይቅርታ ገብተን አግኝተን በጉድለት መጠን በሙላት በኃጢአት መጠን በጽድቅ በስብራት መጠን ቀንተን ተስፋ ቆርጠን መጠን በሙላት የምንመለስባት ቤተሳይዳችን ቤተክርስቲያናችን ናት። ይህችን ቤተክርስቲያን በደሙ የመሰረተልን መድኃኔዓለም ምስጋና ይድረሰው። እንግዲህ ይህች ቤተሳይዳ 5 እርከኖች ነበሯት። ስንት እርከኖች? ስንት እርከኖች? 5ቱ እርከኖች የቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ምሰሶች የተባሉ የ5ቱ አዕማደ ምስጢር ምሳሌ ነው። የአምስቱ ምን የምስጢር ምሰሶች። ምንም እንኳን እነዚህን የምስጢር ምሰሶች አንስተን እያንዳንዳቸው በዝርዝር ገብተን አትተን ተርጉመን አመስጥረን ጊዜው ቢያጥረንም ቅሉ እነዚህ በቤተሳይዳ በቅድስት ቤተክርስቲያን ያሉ 5ቱ እርከኖች 5ቱ አዕማደ ምስጢር ናቸው ብለናል። እስኪ አባቶቻችን ይህን ሰሞን ጠዋት በማለዳ ብትመጡ ዳዊት ያስተዛዘላሉ፣ ስብሐተ ነግ ይቀባበላሉ ማለት ነው። ያ የሚያስተዛዝሉት መቀባበል ይባላል። እስኪ ተቀባበሏቸውና እነዚህን እርከኖች አንድ ላይ በጋራ እንጥራቸው። የመጀመሪያው ምሰሶ እርከን ምንድን ነው? ኧረ ተናገሩ እንደ አንድ ላይ ድምፅ፣ በጣም ከፍ ያለ ድምፅ። ምንድን ነው? እስኪ በደንብ ጨምሩበት። ምስጢረ ሥላሴ የቤተሳይዳ የቅድስት ቤተክርስቲያን እርከን፣ ምሰሶ፣ መነሻ፣ መቆሚያ፣ መጽኛ። አይገርምም? እንግዲህ የሌለው ነው። አሁን በየስፍራው በየቦታው ምሰሶ የሌለው ይገርማቸዋል። እርከን የሌለው ምሰሶ የሌለው እንደው በቃ ከዚች እርከን ካላት ምሰሶ ካላት ቤተሳይዳ ቅድስት ቤተክርስቲያን እኩል ነው ብሎ ቁጭ ብሏል። ወደ ውስጥ ስትገቡ ግን የለም። እኩል የሚሆነው የትንሣኤ ዕለት የፋሲካ ዕለት ነው። ይገርማቸዋል። ብቅ ይላል እንደ ዝንጀሮ። እርከኑን ሳይጠብቅ ምሰሶ ሳይኖረው። ስለዚህ ቤተሳይዳ 5 እርከኖች ከተባሉት ከ5ቱ እርከኖች መካከል አንደኛው ምስጢረ ሥላሴ ነው። ምስጢረ ምንድን ነው? ምስጢረ ምንድን ነው? ዛሬ የቅድስት ሥላሴ ወርሃዊ በዓል እንደመሆኑ መጠን እንደው እያነሳ ነው እንሄድ እንዳልኳችሁ ባንቋጨው በስፋት ባንገባበትም ከ5ቱ እርከኖች መካከል ወይም ከ5ቱ ምስጢሮች መካከል የመጀመሪያው ምስጢረ ሥላሴ ነው። ምስጢረ ምንድን ነው? ሥላሴ ስንት ናቸው? በደንብ ተናገሩ። አንድም ሦስትም ናቸው። ሦስትነታቸው ምንድን ነው? ሦስትነታቸው ምንድን ነው? በስም በሉ፣ በግብር
በአካል ስንት ናቸው? ስንት ናቸው? እሺ ሥላሴ ስንት ናቸው? አንድም ሶስትም ናቸው። ሶስትነታቸው በምንድን ነው? በስም በግብር በአካል። በስም ምን ይባላል? ተናገሩ አንዴ በደምብ እንዴ! ይሄማ መሰረት ነው። አያ እርከን እዚህ እርከን ላይ ያልቆመ ክርስትና እርከን የለውም ማለት ነው። ምሰሶ የለውም ማለት ነው። እንደው ወደዚህ ወደ ህንፃ ቤተ መቅደሱ ከመምጣታችን አስቀድሞ አንተም በማየገባው ተቀልጦልህ ስጋው ተቆርሶልህ ደሙ ፈሶልህ የተሰራ የአምስቱ እርከን ባለቤት አንተና እኔ አንቺ ነን። ስለዚህ ይህን በደንብ አውጥቶ መናገር ያልቻለ እንዴ በቃ ጣራውን መሸከም የማይችል ምሰሶ ነው ማለት ነው። ምሰሶ ሊሆን አይ ምሰሶ ማለት ጸንቶ ጠንክሮ የቤተ ክርስቲያን ማን ኮለም ወጥቷል አይደል? ከላይ ምኑን የሚሸከም ነው? ጣራውን የሚሸከም ነው አይደል? ጣራውን የሚሸከም ነው። እንተም ለመሸከም በደንብ አድርገህ ከህሊና አወጥተህ በአንደበትህ ከፍ አድርገህ መመስከርና መናገር አለብህ። ስለዚህ በስም ስንት ናቸው ብለናል? ስንት ናቸው ብለናል? ሶስት ናቸው ብለናል። በስም ሶስት ናቸው ብለናል። ማን ምን ይባላሉ? አብ ወልድ መንፈስ ቅዱስ ይባላሉ። ማን ይባላል? አብ ወልድ መንፈስ ቅዱስ ይባላሉ። በዚህ ስም ውስጥ ተፋልሶ የለም። አንዱ በአንዱ ስም አይጠራም። አብ ይባል እንጂ ወልድ መንፈስ ቅዱስ አይባልም። ወልድ ይባል እንጂ አብ መንፈስ ቅዱስ አይባልም። መንፈስ ቅዱስ ይባል እንጂ አብ ወልድ አይባልም። ከቃሉ ጋር ናችሁ። አምስቱ እርከን የመጀመሪያው እርከን ይሄ ነው። ሌላው በስም ብለናል። በግብር ሶስት ናቸው። በግብር ስንት ነው? በግብር አብ ምን ይባላል? አብማ አባት ትርጓሜው ይሄ ነው። አብ ወልድ መንፈስ ቅዱስ የሚለው አይተናል። የግብር ሶስትነት አብ ወላዲ ምን ይባላል? አብ ምን ይባላል? ወላዲ አስራጺ። ወልድ ምን ይባላል? ተወላዲ በሉ እስቲ ምን ይባላል? ተወላዲ። መንፈስ ቅዱስ ምን ይባላል? ሰራጺ ይባላል። ተወደዳችሁ የእግዚአብሔር ቤተሰቦች ይሄ የግብር ሶስትነት የሚባለው ይሄ ነው። ሌላው በአካል ሶስት ናቸው ብለናል። በአካል ስንት ናቸው ብለናል? አብ ለራሱ ፍጹም አካል ፍጹም ገጽ ፍጹም መልክ አለው። ከቃሉ ጋር ናችሁ። አብ ለራሱ ምን አለው? ፍጹም አካል አለው፣ ፍጹም ገጽ አለው፣ ፍጹም መልክ አለው። ወልድ ለራሱ ፍጹም አካል ፍጹም ገጽ ፍጹም መልክ አለው። መንፈስ ቅዱስ ለራሱ ፍጹም አካል ፍጹም ገጽ ፍጹም መልክ አለው። ይሄ እንግዲህ ከብዙ በጥቂቱ የሶስትነታቸውን ጉዳይ ይህን ይመስላል። በአካላት ሶስት መሆናቸውን በተለይ በብሉይ ኪዳኑ ያ በቀትር ጊዜ ያለ እንግዳ ምግብ አልበላም ማዕድ አልዘረጋም ብሎ የጠበቀው እስከዛሬ ድረስ ሃይማኖት እየተባለ የሚገለጠው ከሶስቱ አካላት አንዱ አካላዊ ቃል ኢየሱስ ክርስቶስ በስጋ ሲገለጥ የዘር ሐረጉ በእርሱ የተቆጠረለት አብርሃም በጠዋት ጊዜ ሶስት ሰዎችን አየ ይላል። ስንት ሰዎችን አየ? ስንት ሰዎችን አየ? በአካል ስንት መሆናቸውን ያስረዳል። ብዙ አለ የሚነሳ ግን እንደው ወላ ያለውን ለማንሳት ነው። በሐዲስ ኪዳንም ይኸው በተደጋጋሚ ተደግሞ ተጽፎ እናገኘዋለን። አንድነታቸውስ በምንድን ነው የሚለውን ስንመለከት ተወደዳችሁ እግዚአብሔር
ቤተሰቦች በአገዛዝ በአገዛዝ በስልጣን ተናገሩ። ትንሽ ድምጻችሁ ጥሩ ነው፣ ግን ትንሽ ወጣ አይልም። በስልጣን በአገዛዝ ይህን ዓለም በመፍጠር በፈቃድ በፈቃድ አሁን እንግዲህ እግዚአብሔር ቅድመ ዓለም ባህሪውን እያመሰገነ ክብሩ በባህሪው ጌትነቱ አምላክነቱ በባህሪው እንደቀረ አውቆ ዓለምን ልፍጠር ብሎ አሰበ ይላል አይደለ? አሰበ ይላል። አስቦም አልቀረ፣ ዓለምን ፈጠረ። ዓለምን በመፍጠር የሥላሴ አንዲት ፈቃድ ናት። ስንት ፈቃድ ናት? አንዱ ሐሳብ አቅራቢ፣ አንዱ ተቃዋሚ፣ አንዱ ሳይ፣ አንዱ አከናዋኝ አይደለም። ንፍጠር አለ ይላል። ከዊን እንግዲህ ትንሽ ከዊን የሚባል አለ። ከዊነ ልብ፣ ከዊነ ቃል፣ ከዊነ እስትንፋስ። በአብ ልቡናነት ያስባሉ። በማን ልብነት ያስባሉ? በአብ ልብነት ያስባሉ። በወልድ ቃልነት ይናገራሉ። በመንፈስ ቅዱስ ሕያውነት ሕያዋን ሆነው ምን ይላሉ? ይኖራሉ። ይሄ ከዊን ይባላል። ስለዚህም ዓለም ሲፈጠር አሐቲ ስምረቶሙ ለሥላሴ፣ ሥላሴ ፈቃዳቸው አንዲት ናት። ስሙን ለመቀደስ ክብሩን ለመውረስ የተፈጠረው በኤዶም ገነት የተቀመጠው የሰው ልጅ ትእዛዙን አፍርሶ ሕጉን ጥሶ በጠፋበት ሰዓት ከስለዚህ ሰማየ ሰማያት ወርጄ ከልጅ ልጅ ተወልጄ አድንሃለሁ የሚለው ቃል ሲነገር ተወደዳችሁ የእግዚአብሔር ቤተሰቦች በአንዲት የሥላሴ ፈቃድ ነው። በአንዲት የማን ፈቃድ ነው? በማን ፈቃድ ነው? በአንዲት የሥላሴ ምንድን ነው? ፈቃድ ነው። ከመቅጽበት ዓይን ነው። የዓይን ጥቅሻ ያህል በእነርሱ መካከል የዘመን መቀዳደም የለም፣ የሐሳብ መለያየት የለም እና የመጀመሪያው እርከን ተብሎ የተገለጠው የቤተ ሳይዳ እርከን፣ የቤተ ክርስቲያን እርከን ምስጢረ ሥላሴ ነው። ምስጢረ ምንድን ነው? ምስጢረ ሥላሴ ነው። ሁለተኛው ምስጢረ ሥጋዌ ነው። ምስጢረ ምንድን ነው? ሥጋዌ ነው። ከሦስቱ አካላት አንዱ አካል አካላዊ ቃል እግዚአብሔር ወልድ ምን ሆነ? ሰው ሆነ። ምን ሆነ? ሰው ሆነ። ሰው አምላክ ሆነ፣ አምላክ ሰው ሆነ። ይህ ምን ይባላል? ምስጢረ ሥጋዌ ይባላል። ተወደዳችሁ የእግዚአብሔር ቤተሰቦች፣ ሦስተኛው ያልኳችሁ ጊዜና ሰዓት የራሱ የቻለ ርዕስ ነው። ለብዙ ጊዜ የሚበቃ ነው፣ ይተነተናል። እንደው እርከኖቹን ለማሳየት ያህል ነው። ሦስተኛው ምስጢረ ምንድን ነው? ምስጢረ ጥምቀት። ከቀኝ ጎኑ በፈሰሰ ማየገቦ ተጠምቆ ምን ማግኘት? ልጅነትን ማግኘት። ምንን ማግኘት? ልጅነትን ማግኘት። ይሄ በቅድስት ቤተክርስቲያናችን በ40 እና በ80 ቀን የሚፈጸምልን ምስጢር ነው። ይህም ደግሞ ካህኑ ጸበሉን የምንጠመቅበትን ማዩን በብርት አድርጎ የአብ የወልድ የመንፈስ ቅዱስን ስም በጠራ ጊዜ አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ብሎ በባረከው ጊዜ በዕለተ ዓርብ ከቀኝ ጎኑ የፈሰሰ ማየገቦን ይሆናል። ምን ይሆናል? ማየገቦን ይሆናል። ይህ ሦስተኛው እርከን። በዚህ አማካኝነት ተጠምቀን ምን እናገኛለን? ልጅነትን እናገኛለን። አራተኛው ምስጢረ ቁርባን ነው። ምስጢረ ምንድን ነው? ምስጢረ ቁርባን ነው። ይህም እንግዲህ እርሱ በሐዲስ ኪዳን በሥጋ ተገልጦ ዓርብ ሊሰቀል ሐሙስ ማታ በደቀ መዛሙርቱ መካከል ተገኝቶ ተገልጦ ይህ ነገር በመልዕልተ መስቀል የሚፈሰው ደሜ ነው፣ የሚቆረሰው ሥጋዬ ነው፣ ለቤዛ ዓለም ለድኅነተ ዓለም እስከ መጨረሻው ድረስ ሲሰጥ ሲታደል የሚኖር ነው ብሎ የሰጠን የመሰረተልን ይህንን ሥጋውን በልተን ደሙን ጠጥተን ምን እንሆናለን? የዘላለም ሕይወት ወራሾች እንሆናለን። በጥምቀት ምን እናገኛለን? በጥምቀት ምን እናገኛለን? በጥምቀት ምን እናገኛለን? ልጅነት። በቁርባን ምን እናገኛለን?
የዘላለም ሕይወት። አምስተኛው ምስጢረ ትንሣኤ ሙታን ነው። ምስጢረ ምንድን ነው? ምስጢረ ትንሣኤ ሙታን። ይህም ሰው ከፈረሰ ከበሰበሰ በኋላ ሕያዊት ነፍሱ ከስጋው ከተለየች በኋላ እርሱ ለማዳን በትውስብና እንደመጣ ሁሉ ዳግመኛ በክበበ ትስብእት በግርማ መለኮት በሚገለጥበት ሰዓት በሚነገረው አዋጅ አንተ የሞትክ ተነሳ የሚለዋል ሲነሳ ሕያዊት ነፍሱ ስጋው ጋር ተዋህዳ እንደገና አካል ገዝቶ መነሳት በቀኝ መቆም ነቢረ ማን በቀኝ መቆም። እንግዲህ በግራ መቆምም አለ። ከግራ ቁመት እሱ በምሕረቱ በቸርነቱ ይጠብቃል። በቀኝ መቆሙን ያደረን ለሁላችን። ይህ ምስጢረ ትንሣኤ ሙታን ይባላል እና የቤተ ሳይዳ አምስቱ እርከኖች የአምስቱ አዕማደ ምስጢር ምሳሌ ነው እና እነዚህን የምንቆምባቸውን ምስጢራት የተወደዳችሁ እግዚአብሔር ቤተሰቦች በደንብ አድርገን እንይዛቸው፣ እናጠናቸው። ላጥንተን ለሚጠይቁ መልስ ልንሰጥ ይገባል። ያለዚያ በቤተ ሳይዳ ዝም ብሎ መውጣት መግባት መመላለስ ከሆነ ጊዜ መፍጀት ነው፣ ሰዓት መፍጀት ነው። ጊዜው ደግሞ የመደኛ ጊዜያችን የማወቂያ ጊዜያችን አሁን ስለሆነ ቤተ ሳይዳ በተሰኘችው እግዚአብሔር የጸጋው እግዚአብሔር የይቅርታው ቤት ሆነችው ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ሃይማኖታችን ቤተ ሳይዳ ያሉትን ምስጢራት እርከኖች አውቀን ጠንቅቀን እንኖር ዘንድ ወደ አምላካችን እግዚአብሔር አእምሯችንን ብሩህ ያድርግልን። ሌላው በቤተ ሳይዳ 5 አይነት ህመምተኞች ነበሩ ይላል። ስንት አይነት ህመምተኞች? ድውያን ይልና ከዚያ በኋላ ይተረጉማል የበሽታውን አይነት። አይነ ስውራን ነበሩ። ምን አይነት ነበሩ? አይነ ስውራን ነበሩ ይላል። አንካሶች ነበሩ ይላል። ልምሾች ነበሩ ይላል። እግራቸው የተደበለበለ ነበሩ ይላል። የተወደዳችሁ እግዚአብሔር ቤተሰቦች እነዚህም በዝርዝር ሲያስቀምጣቸው ወደ 5 አይነት ነው የሚሆኑት። እነዚህ ደግሞ 5 በቅድስት ቤተክርስቲያናችን 5 አይነት ማዕረጋት ያሏቸው አካላት አሉ፣ ስያሜ ያላቸው ቤተክርስቲያን አይሩግ አሉ። ምኖች አሉ? አይሩግ ሽማግሌዎች ማለት ነው። ምን አሉ? ሽማግሌዎች፣ ወራዙት፣ ጎልማሶች፣ ህፃናት በቁመተ ህፃናት በመጠን ህፃናት የሚመላለሱ እንደገና ደግሞ በአገልግሎቱ መስመር ያሉ ካህናት፣ ከካህናት ጋር ደግሞ እንግዲህ በክህነቱ አገልግሎት በሁለት መልኩ የሚያገለግሉ ካህናት አሉ። በክህነት አገልግሎት በሕግ ተወስነው በጋብቻ ተመስርተው ክህነትን ተቀብለው የሚያገለግሉ ካህናት አሉ። እንደገና ደግሞ እግዚአብሔርን ማገልገል ያለብኝ በድንግልና ሕይወት ነው ብለው የሚያገለግሉ አባቶች ምናሉ መነኮሳት አሉ። የእነዚህ ምሳሌ እንደሆነ መተርጉማኑ በትርጓሜው ላይ ያስቀምጠዋል። እነዚህ ደግሞ የተለያየ ጾር አለባቸው የሚፈተኑበት በዓለም ላይ ሲኖሩ ሽማግሌዎቹ የሚፈተኑበት፣ ጎልማሶቹ የሚፈተኑበት፣ ሕፃናቱ የሚፈተኑበት፣ ካህናቱ የሚፈተኑበት፣ እንዲሁም ደግሞ መነኮሳቱ የሚፈተኑበት በእነዚህ ፈተናዎች ተጠቅተው ተሸንፈው እንዳይወድቁ ከደረጃው እንዳይወድቁ ከእርከኑ እንዳይወድቁ ከሕጉ ከሥርዓቱ ከቀኖናው ከትውፊቱ እንዳይወድቁ እሱ እግዚአብሔር በጥምቀት አማካኝነት በተገኘው ኃይል ድል ያደርጉ ዘንድ በቤተ ሳይዳ አማካኝነት ፈውሱን በማድረግ ድህነቱን በማድረግ እዚያ ለ38 ዓመት የደዌ ዳኛ የአልጋ ቁራኛ የሆነውን በሽታውን አካላው ላይ አውልቆ ጥሩ ኃይል አግኝቶ ብርታት አግኝቶ ጸንቶ እንዲመላለስ አድርጎ አሳይቶናል። እኛም በእውነት
በዚህ ዓለም ላይ ስንኖር እንግዲህ ስጋዊ በሽታ በእውነት ከገነት ከመንግሥተ ሰማያት አይለይም። የኃጢአት በሽታ ግን ይለያል። ክፋት ይለያል። ተወደዳችሁ እግዚአብሔር ጥላቻ ይለያል። ከመንግሥተ ሰማያት ክህደት፣ ጥርጥር፣ ጥላቻ፣ የዓይን አምሮት፣ የሥጋ ፍላጎት፣ ትዕቢት፣ ርኩሰት፣ ክፋት፣ የሥጋ ፍሬዎች ተብለው የተገለጡና የሚገለጡ ነገሮች እነዚህ ነገሮች ከእግዚአብሔር የሚለዩን ስለሆነ በጥምቀት ባገኘነው ኃይል ልጅነት አማካኝነት ምንም እንኳን ደግመንና ሰንፈን ኃጢአት ብንሰራ እኛ የተሰጠን የልጅነት ክብር በንስሐ የሚጠራ የሚወለወል የሚታደስ ኃይሉ የሚመለስ ስለሆነ ከእግዚአብሔር ከመንግሥት ውጭ የሚያደርጉን ነገሮች ሁሉ ድል እንድንነሳ ድል ነሺው ልዑል አምላካችን እግዚአብሔር ከሁላችን ጋር ይሁን። ከመጻጉዕ ላይ በሽታውን ያንከባለለ ቆሞ እንዲሄድ ያደረገ በኢየሩሳሌም አደባባይ እያቆመው እኛም ዛሬ ልምሾ ያደረገን በሽተኞች ያደረገን በተለይም አሁን እንደ ኢትዮጵያ ስናወራ እንደ ራሳችን ስናወራ አሁን ልምሾዎች ሆነናል። በእውነት ክርስትና የመሰለን ስም ይዘን ዘረኝነት ልምሾ አድርጎናል። ጎጠኝነት ልምሾ አድርጎናል። ወንዘኝነት ልምሾ አድርጎናል። ራስ ወዳድነት ልምሾ አድርጎናል። እኔ ብቻ ልኑር ባይነት ልምሾ አድርጎናል። ያ የምዕራባውያኑን እንተወውና እነሱ እንግዲህ አንድ ጊዜ ያው እቺ ሀገር እግዚአብሔር የተሰኘችው በታቦቷ በመስቀሏ በክርስትናዋ በወንጌሏ ያው ያደረገቻቸው ያጎነጸፈቻቸው ሀፍረት ስላለ እነሱ አይተኙም። ስልታቸውን ቀይረው መጡ። የተኛነው እኛ ነን። አባቶቻችን በሰሩልን ባጎናጸፉን ድል እየተመካን ለቅ ያልነው እኛ ነን። እነሱ ግን ድል ከተነሱበት ጊዜ ጀምሮ ሲሰሩ ነው የቆዩት። የሰሩት ስራ አፍርቶ እንክርዳዱ አፍርቶ መለያየቱ ተዘርቶ ወርቅ በሆነችው ሀገራችን እነሆ ወርቅ ላልሆነ ሀገር አየር ንብረቷ 24 ሰዓት በተስተካከለላት ሀገር ላይ እየኖርን ሀብተኞች ሆነን ጥመኞች ሆነን በሀገራችን ተረጋግተን እንዳንኖር ሰላም አግኝተን እንዳንኖር ሩቅ ናፋቂዎች እንድንሆን በምድራችን በጓሯችን በመንደራችን እንዳንሰራ አሻግረን እንድናይ የሥራችንን ወርቅ እንዳናይ የሥራችንን ፍሬ እንዳናይ አድርገውን ይኸውና እንተራመሳለን። ታዲያ ለመጻጉዕ የደረሰ ጌታ መድኃኒዓለም ለእኛም ይድረስልን። አያስፈልገንም? አልጋን ተሸክመ ሄድ ይበለን። በእውነት የተኛንበት አልጋ አለ። የዘረኝነት አልጋ፣ የመለያየት አልጋ፣ የጥላቻ አልጋ፣ የራስ ወዳድነት አልጋ ተኝተንበታል፣ ለጥለንበታል። እንዳይሰባብረን ከብደነው ሰብሮ እንዳይጥለን መነሳት እንዳያቅተን ልምሾች እንዳንሆን እውራን እንዳንሆን በፍቅር እንዳንተያይ የሚያደርግ ቁረተ ሥጋ አለ። በፍቅር እንዳንተያይ ወንድም ወንድሙን እህት እህቷን በፍቅር እንዳታይ ልምሾ የሚያደርግ ልባችንን አንካሶች የሚያደርግ ልባችን የተደበለበለ የሚያደርግ ልባችንን እስረኛ የሚያደርግ ልባችንን ልምሾ የሚያደርግ ነገር ስላለ መንፈሳዊ የሆነውን ኃይልና ትጥቅ እሱ ሰጥቶን ቤተሳይዳ በተሰኘችው ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን አውደ ምሕረት ቤተክርስቲያን ቅኔ ማህሌት መንበር መቅደስ ውስጥ የሚጸለየውን ጸሎት የሚቀርበውን መስዋዕት የምናቀርበውን ልመና አይቶና ተመልክቶ የይቅርታ ባለቤት ነው አምላካችን እግዚአብሔር ይቅርታውን ለምድራችን፣ ይቅርታውን ለሀገራችን፣ ይቅርታውን ለሕይወታችን፣ ይቅርታውን ለሁላችን እንዲያድለን የእርሱ ቸርነት የእናቱ አማላጅነት የመላእክቱ ተራዳኢነት አይለየን።